የግርማዊ ቀዳማዊ አፄ ኃይለ ሥላሴ የሕይወት ዘመን ትረካ ክፍል 3 ትውልድ እድገትና ሹመት የማይጨው ጦር ግንባርና የመጨረሻው ውጤት ልጅ ተፈሪ መኮንን ሐምሌ 16 ቀን 1884 ዓ.ም ማይጨው ግዛት በደቡብ ትግራይ የሚገኝ ኤጀርሳ የወረዳ ከተማ ተወለዱ። በማይጨው ጦር ግንባር ያሳለፈው አዲሱ ኃይል ይባላል። የንጉሠ ነገሥቱ የክብር ዘበኛ ጦር ሲሆንና ሌላው ከሰሜን ጦር ግንባር አካፋት የሆኑት ማይጨው ላይ የተደላለቀው ጦር የማይጨው ጦርነት ሲጀመር ጣሊያኖች ሰማዩን በአየር ኃይላቸው የራስ መኮንን ወልደሚካኤል ተቆጣጠሩት። ቀጥለናኝ ወርቅ ደግሞ በኢትዮጵያ አመራር በኩል ሁኔታዎችን በአስቸኳይ ገምግሞ ፈጣን ወታደራዊ ትእዛዝ መስጠቱ ላይ በኩል ዳተኝነት መኮንን ደግሞ ተዘግቧል። የዳግማዊሱ የንጉሠ ነገሥቱ የክብር ዘበኛ የልጅ ልጅ ናቸው። ምንም እንኳን የነበረው የማሸነፍ ዕድል ወይዘሮ ሽመቤት ይባላል። ልጅ ተፈሪ መኮንን ዕድል ተጠቅሞ በአራተኛው ወር ማጥቃት ሊጀምር አልቻላቸው። የእህት ልጅ ከሆኑት ከራሱ ነገሥቱ የክብር ዘበኛ ጦር ሁለቱም ዕድሜያቸው 7 ዓመት ሲሞላቸው አስተማሪ ቤታቸው ድረስ እየመጣላቸው መጋቢት 22 ቀን 1900 በተወለዱ በ10 ዓመታቸው በአማርኛና በግዕዝ ማንበብና መጻፍ ታዞ የልጅ ተፈሪ መኮንን መጋቢት 23 ቀን ሽመቤት 1928 ዓመተ ምህረት ተጀምሮ በህመም ምክንያት ከዚያለም በሞት 13 ሰዓት ልጅ ተፈሪ መኮንን ከአባታቸው ጋር የነበራቸው ፍቅር ጠንካራና ለአባታቸውም ታዛዥ ስለነበሩ ዘወትር ይመርቋቸው ነበር። ፊታውራሪ ተክለሐዋርያት ተክለማርያም ስለ ሕፃኑ ተፈሪ ሲጽፉ ከዚህ አሳዛኝ ሽንፈት በኋላ የደሴ መንገድ ለኢጣሊያ ክፍት ስለነበረ የግርማዊ ቀዳማዊ አፄ ኃይለ ሥላሴ የሕይወት ዘመን ትረካ ክፍል 28 ዓመተ ምህረት ሰተፍ ብለው ያለ አንዳች ከልካይ አዲስ አበባ ትውልድ ችለው እድገትና ሹመት በውጊያው መጀመሪያ ቀናት ሐምሌ 16 ቀን 1884 ዓ.ም ድሎችን ማስመዝገብ የሚችሉ በሚገኘው በተከታታይ እንደዝናብ የሚወርደውን አባታቸው ሉላራስ መኮንን ወልደ ሚካኤል ፈጽሞ ሊቋቋሙ 31 ዓመት በንግስና ያቆዩትና በድርጅት የዳግማዊ አፄ ምኒልክ ወታደራዊ አመራር ንጉሥ ኃይለ መለኮት ሥላሴ የጦር መሳሪያዎች አይነትና ብዛታቸው ወንድም ናቸው። የራስ መኮንን ወልደ ሚካኤል እናት በሕክምና አገልግሎት የንጉሥ ኃይለ መለኮት እህት ሲሆኑ በግንኙነት መሳሪያዎችና በመሳሰሉት በሌላ አፍንጫው ድረስ ልጅ ተፈሪ መኮንን ደግሞ ያለ ጥርጥር የኃይል ሚዛኑ ምኒልክ ወደ ኢጣሊያ ጀላ ነበር። የልጅ ልጅ በተጨማሪ የልጅ ተፈሪ መኮንንና የጦር መሳሪያዎች እንዳታስገባ ልጅ ተፈሪ መኮንን በተወለዱ በአራተኛው ወር የኢትዮጵያ አባታቸው የእህት ልጅ ከሆኑት ከራስ ምሩ ጋር በአንድነት አደጉ። ሁለቱም ዕድሜያቸው 7 ዓመት ሲሞላቸው ንጉሠ ነገሥቱ አስተማሪ ቤታቸው በማይጨው ጦርነት የነበራቸው መማር ጀመሩ። ልጅ ተፈሪ መኮንን በተወለዱ በ10 ዓመታቸው በአማርኛና በግዕዝ ማንበብና መጻፍ ተወላጆች ልጅ ተፈሪ መኮንንና ወይዘሮ ሽመቤት ገና ስለነበረ ሳሉ በህመም ምክንያት ከዚህ ዓለም በሞት ተለዩ። ልጅ ተፈሪ መኮንን ከአባታቸው ጋር የነበራቸው ታይገዙ ከሰሜን ጦር ግንባር ለመመለሳቸው ታዛዥ ስለነበሩ ዘወትር ይመርቋቸው በየጫካውና በየቁጥቋጦ ስር እየተደበቁ በተመላሹ ጦር ላይ ተኩስ በመክፈት ስለ ሕፃኑ ተፈሪ ሲጽፉ በዚህም ተፈሪ ከኮረም ወደ ማይጨው ጦር ግንባር በመጓዝ ላይ የነበሩት የኢትዮጵያ ወታደሮች በራሳቸው ወገኖች በደረሰባቸው ያልታሰበ ጥቃት ምክንያት የተገደሉትን የኢትዮጵያ ወታደሮችን ሬሳ በየስፍራው ወድቆ በመመልከታቸው ከፍተኛ ሐዘን እየተሰማቸው ጉዞውን ቢቀጥሉም ቅሉ ይህ ወገን በወገኑ ላይ የደረሰው ያልታሰበ ጥቃት በውጊያ ሞራሉ ላይ ከፍተኛ ጉዳት ያደረሰ ሆኖ በመገኘቱ በዚህ ምክንያት ነገሩ ሁሉ እንደተበላሸ የተገነዘቡት ንጉሠ ነገሥቱ የተረፈውን ጦር አሰልፈው ራሳቸው የጦሩ ጠቅላይ አዛዥና መሪ ሆነው ለመዋጋት ወሰኑ። በዚህም መሰረት ንጉሠ ነገሥቱ ከሰሜን ጦር ግንባር የተመለሱትን ማለትም ልዑል ራስ ካሳ ኃይሉን በመሃል ጦር ግንባር፣ ልዑል ራስ ስዩም መንገሻን በግራ ግንባር እና በተጨማሪም ኮረም ላይ ከየቦታው የተጠራቀመው ጦር በየግንባሩ ተመድቦ የካቲት 21 ቀን 1928 ዓ.ም ወደ ማይጨው ጦር ግንባር ጉዞ ተጀመረ። ንጉሠ ነገሥቱም በማይጨው ጦር ግንባር ደርሰው
የግርማዊ ቀዳማዊ አፄ ኃይለ ሥላሴ የሕይወት ዘመን ትረካ ክፍል ጋር በመሆን ለመሞት ቆርጠው እየተዋጉ ወደፊት እየገሰገሱ እንደነበር ተዘግቧል። ይህን ድርጊት የተመለከቱ የንጉሠ ነገሥቱ መኳንንቶችና የቤተ ክርስቲያን አባቶች ንጉሠ ነገሥቱ በጦርነቱ ሐምሌ 16 ቀን 1884 አደጋ ሊፈጠር እንደሚችል በመገንዘብ ውስጥ ከፊታቸው የቀደሙ በእግዚአብሔር ስፍራ ለምነዋቸው አባታቸው ሉል ራስ መኮንን ወልደ ሚካኤል ወደፊት ሲገቡ 31 ዓመት በንግሥና የቆዩትና ወዲያው የሥላሴ ስም በመጥራት የሸዋ ንጉሥ ኃይለ መለኮት ሥላሴ ከፍተኛ ጦር አለቆቻቸው የእናታቸው ወንድም ዛሬ ጊዜ የራስ መኮንን ወልደ ሚካኤል እናት ጊዜ እናገኛለንና ደግሞ ወደ ኋላ ተመልሰን ኃይለ መለኮት ወሰደን ሲዋጋ ብለው የዳግማዊ አፄ ምኒልክ አክስት ናቸው። ንጉሠ ነገሥቱ በሌላም በኔ የመጣሁት ልጅ ተፈሪ መኮንን ደግሞ የዳግማዊ አፄ ምኒልክ የአክስታቸው የልጅ ልጅ ናቸው። የልጅ ተፈሪ መኮንን እናት ወይዘሮ ሽመቤት ይባላል። ልጅ ተፈሪ መኮንን በተወለዱ በአራተኛው ወር የአባታቸው የእህት ልጅ ከሆኑት ከራስ ምሩ ጋር ወደ ኮረም ተመልሰው እንደገና ሁለቱም ለዕድሜያቸው 7 ዓመት ሲሞላቸው ብፁዕ አቡነ ጴጥሮስ ድረስ እየመጣላቸው መማር ጀመሩ። ልጅ ተፈሪ መኮንን በተወለዱ በ10 ዓመታቸው በአማርኛና በግዕዝ ማንበብና መጻፍ ቻሉ። አንድ ላይ ተፈሪ መኮንንና ነገሥቱ ኮረም ላይ መዋጋትና ገና የ30 ዓመት ዕድሜ ሳሉ በሕመም ምክንያት ከዚህ ዓለም በሞት አስረድተው ልጅ ተፈሪ መኮንን እንዲመለሱ ጋር የነበራቸው ፍቅር ጠንካራና ለአባታቸው መመለሴ ለሕይወቴ ማሳቸው ሳይሆን ነበር ለኢትዮጵያና ለሕዝቦቿ ጥቅም ሲባል ያደረጋቸው ለመሆኑ ተክለማርያም ስለ ሕፃኑ ተፈሪ ሲጽፉ ተፈሪ ለገቡላቸው ወደ አዲስ አበባ ለመመለስ ወሰኑ። በመጨረሻም ንጉሠ ነገሥቱ በሚወዷቸው የግርማዊ ቀዳማዊ አፄ ኃይለ ሥላሴ የሕይወት ዘመን ትረካ ክፍል በወሎና በፍቼ አድርገው ከሁለት ወር የማይጨው ዘመቻ ቆይታ በኋላ ሚያዝያ 2 ቀን 1928 ዓ.ም ሐሙስ ቀን ከጠዋቱ በ3 ሰዓት ልጅ ተፈሪ መኮንን ሐምሌ 16 ቀን 1884 ዓ.ም በማይጨው ዋናው ጦር ግንባር በሚገኘው ለአገራቸው ነጻነት ሲሉ መስዋዕት ከሆኑት ጀግኖች ራስ መኮንን ወልደ ሚካኤል ስማቸው ተለይቶ 31 ዓመት በንግሥና የቆዩትና የዳግማዊ አፄ ምኒልክ አባት የሆኑት የሸዋው ንጉሥ ኃይለ መለኮት ሥላሴ የራስ መኮንን ወልደ ሚካኤል የእናታቸው ወንድም የራስ መኮንን ወልደ ሚካኤል ጦር ግንባር ልዕልት ሰናኝ ወርቅ ደግሞ የንጉሥ ኃይለ መለኮት እህት ሲሆኑ የዳግማዊ አፄ ምኒልክ አሸናፊ በሌላም በኩል ልጅ ተፈሪ መኮንን ደግሞ የዳግማዊ አፄ ምኒልክ የአክስታቸው የልጅ ልጅ ናቸው። አምስተኛ ተፈሪ መኮንንና ወይዘሮ ሽመቤት ይባላል። ልጅ ተፈሪ መኮንን በተወለዱ በአራተኛው ወር የአባታቸው የልጅ ከሆኑት ከራስ ምሩ ጋር ስምንተኛ በአንድነት ቀኛዝማች በየነ በላይነህ ዕድሜያቸው 7 ዓመት ሲሞላቸው ቀኛዝማች አስተማሪ ቤታቸው ድረስ እየመጣላቸው ፊታውራሪ ነጋሽ ተስፋዬ ልጅ ተፈሪ መኮንን በተወለዱ በ10 ዓመታቸው በአማርኛና በግዕዝ ማንበብና መጻፍ ቻሉ። የልጅ ተፈሪ መኮንን እናት ግራዝማች ሽመቤት ገና የ30 ዓመት ዕድሜ ሳሉ በሕመም ምክንያት ከዚህ ዓለም በሞት 15ኛ ልጅ ተፈሪ መኮንን ከአባታቸው ጋር የነበራቸው ፍቅር ጠንካራና ሻምበል ታዛዥ ስለነበሩ ዘወትር ይመርቋቸው ነበር። ተሰማ አያኔ 18ኛ ባላምባራስ ተክለማርያም ስለ ሕፃኑ ተፈሪ ሲጽፉ ሻምበል መብራቴ ኮላሴ 20ኛ ባላምባራስ በቀለ ጎሹ 21ኛ ሻለቃ የግርማዊ ቀዳማዊ አፄ ኃይለ ሥላሴ የሕይወት ዘመን ትረካ ክፍል 1ኛ ባላምባራስ ደምሰው እና 24ኛ ባሻግዛው እድገትና ሹመት በደቡብ ኢትዮጵያ የሚገኘው መኮንን ሐምሌ 16 ቀን 1884 ዓ.ም ሐረር ጠቅላይ ግዛት ውስጥ በሚገኘው ኤጀርሳ ጉሩ በሚባል ስፍራ በሙራዝማች ሆነው አባታቸው ሉል ራስ መኮንን ወልደ ሚካኤል ይባላል። 31 ዓመት በንግሥና የቆዩትና የዳግማዊ አፄ ምኒልክ አባት የሆኑት የሸዋው ንጉሥ ኃይለ መለኮት ሥላሴ የራስ መኮንን ወልደ ሚካኤል የእናታቸው ወንድም ናቸው።
የራስ መኮንን በሙሉ አዝማች ሆነው የተመደቡ አራተኛ ራስ ደስታ ዳምጠው በሲዳሞ በኩል የጦር አዝማች ሆነው የተመደቡ አምስተኛ ደጃዝማች አበበ ተፈሪ መኮንን ደግሞ የራስ ደስታ ዳግማዊ አፄ ምኒልክ የአክስታቸው ጦር በሙሉ አዝማች ሆነው የተመደቡ ስድስተኛ ደጃዝማች በየነ ልጅ ተፈሪ መኮንን በተወለዱ በአራተኛው ወር የአባታቸው የእህት ልጅ ከሆኑት ከራስ ምሩ ጋር በአንድነት አደጉ። ሁለቱም እድሜያቸው 7 ዓመት ሲሞላቸው ለመውረር አስተማሪ ሆናቸው የመጣላቸው መማር ጀመሩ። ልጅ ተፈሪ መኮንን በተወለዱ በ10 ዓመታቸው በአማርኛና በግዕዝ ማንበብና መጻፍ ቻሉ። የልጅ ተፈሪ መኮንን እናት ወይዘሮ ሽመቤት ገና 30 ዓመት ዕድሜ ሳሉ በህመም ምክንያት ከዚያ ዓለም ለሚተዳደር ስፍራ ልጅ ተፈሪ መኮንን የሚገኝበት ስፍራ የነበራቸው ፍቅር ጠንካራና በስፍራው የነበረው የኢትዮጵያ ማዕከላዊ አስተዳደር ይመርቋቸው የድንበር ቁጥጥር የላላ ነበር። በኢትዮጵያ መንግስትና በኢጣሊያ መንግስት መካከል ስለ ህፃኑ 1920 ዓ.ም በኦጋዴን በኩል የወሰን ስምምነት ተደርጎ ነበር። በተጨማሪም የእንግሊዝ መንግስት የግርማዊ ቀዳማዊ አፄ ኃይለ ሥላሴ የህይወት ዘመን ትረካ ክፍል አድርገው ነበር። ከእንግሊዝ መንግስት ጋር በተደረገው የወሰን ማካለል ስምምነት መሰረት የእንግሊዝ መንግስትና የኢትዮጵያ መንግስት ተወካዮች ኦጋዴን ውስጥ ልጅ ተፈሪ መኮንን አልፈው በሁለቱ መንግስታት 1884 ዓ.ም ከብቶቻቸውን የሚግጡበትንና በሚገኘው የሚጠጡበትን የመሬት ወሰን ለማካለል አባታቸው ሉለራስ መኮንን ወልደ ሚካኤል ያስተዳድሩ የነበሩት በንግስና የቆዩትና የውሃውን ዳግማዊ አፄ ምኒልክ አባት የሆኑት በሁኔታው ተደፋፍረው ወልወል ላይ በተላለፈ የራስ መኮንን ወልደ ሚካኤል የእናታቸው 130 ኪሎ ሜትር የራስ መኮንን ወልደ ሚካኤል ወደ ኢትዮጵያ ግዛት ወደ ውስጥ ገብተው ደግሞ ምሽግ የንጉስ ኃይለ ማርያም ኢትዮጵያ ማዕከላዊ መንግስት አፄ ምኒልክ ወታደሮችን በማስፈር በሌላም በኩል አካባቢ ልጅ ተፈሪ መኮንን ደግሞ ጣሊያኖች ዳግማዊ አፄ ምኒልክ አናስነካቸው ማለት የልጅ ህዳር 26 ቀን ተፈሪ መኮንንና ወይዘሮ ሽመቤት ይባላል። ልጅ ተፈሪ መኮንን ወታደሮች ላይ በአራተኛው ወር መክፈት ሲጀምሩ የአባታቸው የወልወል ግጭት ከራስ ምሩ ጋር መንስኤ በአንድነት አደጉ። በኢትዮጵያ በኩል እድሜያቸው 7 ዓመት ሲሞላቸው በወልወል ግጭት አስተማሪ ቤታቸው ድረስ የኢጣሊያ መንግስት ቀደም ብሎ ተዘጋጅቶበት ልጅ ተፈሪ መኮንን ለውጊያ ተዘጋጀው የኢትዮጵያ እግረኛ ወታደሮች ላይ በአማርኛና በግዕዝ ማንበብና መጻፍ ኢጣሊያ ተፈሪ መኮንንና ወይዘሮ ሽመቤት ገና የ30 ዓመት ዕድሜ ሳሉ በህመም ምክንያት ከዚያ ዓለም ለሞት በዚህም ጦርነት ተፈሪ መኮንን 7 የሚሆኑ የኢትዮጵያ ወታደሮች ሞተዋል። ጠንካራ በኢጣሊያ ወታደሮች በኩል 75 የኢጣሊያ ወታደሮች ሲሞቱ 70 የሶማሌ ወታደሮች ሞተዋል። ኢጣሊያ በሰሜን ኢትዮጵያ ግንባር ካደራጀው ጦር ሌላ ሲጽፉ በሶማሌ ግንባርም እንዲሁ ጀነራል ግራዚያኒ ሌሎች በርካታ ጀነራሎችን በስሩ በመያዝ ከኢጣሊያ ወታደሮች ጋር የሊቢያንና የሶማሊያን የቅኝ ግዛት ወታደሮችን ጨምሮ ኢትዮጵያን እንዲወጋ ታዞ ነበር። በሰሜን በነበረው የኢትዮጵያ ጦር ግንባር በኩል ደጃዝማች ኃይለ ሥላሴ ጉግሳ አገሩን ወገኑንና የራሱን ኢትዮጵያዊነት ክዶ በሰሜን የኢጣሊያ ጦር አዛዥ ከሆነው ከጀነራል ደቦኖ ጋር እንደተደባለቀው ሁሉ በሶማሊያ በኩልም እንዲሁ ወልወል ጂሌ የተባለው የኢትዮጵያን መንግስት ከርቶ ከግራዚያኒ ጦር ጋር ተሰልፎ ወገኖችን ይወጋ ነበር። በሶማሌ ግንባር በኦጋዴን በኩል ጠላትን ለመከላከል የተሰለፈውን የኢትዮጵያ ጦር ይመሩ የነበሩት ዋና የጦር አዛዥና የሐረር ገዢ ደጃዝማች ነሲብ ወልደ አማኑኤል ነበሩ። ደጃዝማች አፈወርቅ ወልደ ሰማያት በኦጋዴን የፈጸሙት የጀግንነት ገድል በሶማሊያ ጠረፍ በቆራሄ በኩል የነበረውን የኢጣሊያ ጦር ከወታደሮቻቸው ጋር ሆነው ከአንድ ዓመት በላይ መሽገው ይከላከሉ የነበሩት ስመጥሩ አርበኛ ግራዝማች አፈወርቅ ወልደ ሰማያት ነበሩ። ዋናው ጦርነት ሲጀመርም አፈወርቅ ወልደ ሰማያት በመሽጋቸው ሆነው በጀግንነት የተከላከሉ ብዙ የኢጣሊያ ወታደሮች ላይ ጉዳት አድርሰዋል። የግራዝማች አፈወርቅ ወልደ ሰማያት የጀግንነት ዝና በግንባሩ በነበሩት የኢጣሊያና የሶማሌ ወታደሮች ዘንድ በጣም ገኖ ይወራ ነበር። በግንባሩ የኢጣሊያ ጦር አዛዥ የነበረው ግራዚያኒ ወደ ጦር ግንባር ብዙ የኢጣሊያ እግረኛ ሰራዊት ሲልክ
አፈወርቅ ወልደሰማያት ድል እያደረጉ ስለሚመልሱት በሶማሊያ የነበረውን አይሮፕላን በሙሉ አስነስቶ ምሽግ ውስጥ የነበሩትን የኢትዮጵያ ወታደሮች ያስደበድብ ጀመር። ይህ ሁሉ ሲሆን ጀግናው አፈወርቅ ወልደሰማያት የሚዋጉበትን መሳሪያ አስቀምጠው በምትኩ የመድፍ መሳሪያ ይዘው እየተንከባለሉ በቆራጥነት ሲዋጉ በአይሮፕላን ቦምብ ተመተው ቆሰሉ። ጀግናው አፈወርቅ የግርማዊ ቀዳማዊ አፄ ኃይለ ሥላሴ የሕይወት ዘመን ትረካ ክፍል ስለነበረ ወታደሮቻቸው አይተው ከነበሩበት ቦታ አንስተው ወደ ሌላ ስፍራ እድገትና ሹመት ሲሏቸው አሻፈረኝ ካሉ በኋላ እስካሁን ድረስ ከጠላት ጋር በጽኑ ልጅ ተፈሪ መኮንን በተቆፈሩ ቀን 1884 ዓ.ም ሐረር ጠቅላይ ግዛት ውስጥ በሚገኙ ኤጀርሳ ጎሮ በሚባል ስፍራ ንግግራቸውን ጨርሰው ራስ መኮንን ወልደ ሚካኤል ይባላሉ። 31 ዓመት በንግስና የቆዩትና የዳግማዊ አፄ ምኒልክ አባት የሾሙዋቸው ኃይለ መለኮት ሥላሴ የራስ መኮንን ወልደ ሚካኤል የእናታቸው ወንድም ናቸው። የራስ መኮንን ወልደ ሚካኤል እናት ልዕልት ተናኘወርቅ ደግሞ የንጉሥ ኃይለ መለኮት እህት ሲሆኑ የዳግማዊ አፄ ምኒልክ አክስት ናቸው። በሌላ መልኩ ልጅ ተፈሪ መኮንን ደግሞ የዳግማዊ አፄ ምኒልክ የአክስታቸው የልጅ ልጅ ናቸው። የልጅ ተፈሪ መኮንን እናት ወይዘሮ ሽመቤት ይባላል። ልጅ ተፈሪ መኮንን በተወለዱ በአራተኛው ወር የአባታቸው የእህት ልጅ ከወንድሞቻቸው ያዩዋቸው የነበሩት ወታደሮቻቸው ሁለቱም በእድሜያቸው 7 ዓመት ሲሞላቸው አስተማሪ ቤታቸው ድረስ እየመጣላቸው መማር ጀመሩ። ልጅ ተፈሪ መኮንን በተወለዱ በ10 ዓመታቸው ይሄን የግራዝማች አፈወርቅ ወልደሰማያት ቻሉ። የልጅ ተፈሪ መኮንን እናት ወይዘሮ ሽመቤት ግርማዊ ገና 30 ዕድሜ ሳላሴ በቦታው ድረስ ለመሄድ ለነበረው የኢትዮጵያ ሰራዊት መኮንን የማበረታቻቸው ጋር የነበራቸው በኋላ ጠንካራና ለአባታቸው ታዛዥ ስለነበሩ ዘወትር ይመርቋቸው። 4 ታንክና በመኪና ላይ የተጠመደ መትረየስ የማረኩትን የኢትዮጵያ ወታደሮችና ስለ ሕፃኑ ተፈሪ ወደ ፊት አውራሪ ጓንጉል ሄደው ሽልማት መሸለም አበረታተዋቸዋል። ከዚያም ግራዝማች አፈወርቅ ወልደ ተቀበሩበት ስፍራ ድረስ በመሄድ በመቃብራቸው ላይ የአበባ ጉንጉን አስቀምጠዋል። እንዲሁም ለግራዝማች አፈወርቅ ወልደሰማያት የደጃዝማችነት ማዕረግ ለደጃዝማች አፈወርቅ ልጅና ለሌሎችም በጦርነቱ የጀግንነት ሥራ ለሰሩ ወታደሮች ሁሉ የማዕረግ ስምና ሽልማት ሰጥተው ወደ አዲስ አበባ ተመልሰዋል። የግራዝማች አፈወርቅ ወልደሰማያት መሞት ለኢጣሊያ ሰራዊት እፎይታን ስለሰጠው አዲስ ጦር ልኮ በአይሮፕላን ቦምብ ማስደብደብ በመጨረሻ ስፍራውን ለመቆጣጠር ችሏል።